ዛሬም እንደ ወትሮ ሁሉ በጠዋት ህዝባችንን ለማገልገል ተነስተናል። ዛሬ የቀዶ ህክምናዎችን ስኬጁል ፕሮግራም ስላደረግን ወደ ስራ ቦታችን እየሄድን ነው። ዛሬ መጀመሪያ ላይ የምንሰራው ቀዶ ህክምና የፕሮስቴት እጢ ነው። የፕሮስቴት እጢ ማለት ሽንት የምንሸናበት መንገድ ላይ የሚከሰት ነው። ይሄም ትላልቅ ወንዶች ላይ እድሜያቸው ከ50 በላይ የሆኑ ወንዶች ላይ የሽንት ችግርን የሚያመጣ ህመም ነው ማለት ነው። እኛም የመጀመሪያውን ሰርጀሪ ለመጀመር ዝግጅት እያደረግን ነው። እዚህ ጋር ሰርጀሪውን እየሰራን ነው ማለት ነው። ይሄም ሰርጀሪ ኦፕን ፕሮስታቴክቶሚ እንለዋለን። ይሄም ማለት ደግሞ ያደገውን ትልቅ የሆነውን ፕሮስቴት የማውጣት ሂደት ነው። ይሄ ፕሮስቴት ከወጣው በኋላ ታካሚዎች የሽንት መሽናት ሂደታቸው ወደ ድሮ ይመለሳል። ሽንት ማስቸገር፣ ሽንት አልወጣ ማለት፣ መጣደፍ፣ ሌሊት ቶሎ ለሽንት መነሳትና የመሳሰሉት ነገሮች ይቆማሉ፣ ይጠፋሉ ማለት ነው። ለዚህ ነው የምረዳው ይሄ ኦፕሬሽን። በእርግጥ የፕሮስቴት ማደግ በኦፕሬሽን ብቻ አይታከምም። በመድኃኒትም አንዳንድ ጊዜ የምናክምበት ጊዜ አለ። ህመሙ ሲቪር ሳይሆን ሲቀርን ወይም ደግሞ ታካሚው ለኦፕራሲዮን ብቁ ሳይሆን ሲቀር በተለያዩ ሌሎች ሜዲካል ኢልነሶች ምክንያት ኦፕራሲዮን መስራት የማይቻል ከሆነ መድኃኒት ሊሰጥ ይችላል ማለት ነው አንዳንዴ። ነገር ግን ኦፕራሲዮን ማድረግ እጢውን ማውጣት የፕሮስቴት እጢውን ማውጣት ፍቱን መፍትሄ ነው። ምክንያቱም ህመሙን ሙሉ በሙሉ የሚያጠፋ ተመልሶ እንዳይመጣ የሚያደርግ በመሆኑ ማለት ነው። ታካሚያችንንም በሰላም ሰርተን ጨርሰናል። የመጀመሪያ ታካሚያችን ነው ማለት ነው። እዚህ ጋር ደግሞ ያወጣነውን የፕሮስቴት እጢ ለአስታማሚዎቹ ለማሳየት እየሄድን ነው። አንዳንድ ጊዜ አንድን ህመም ካከምን በኋላ ወይም ደግሞ እጢም ሊሆን ይችላል፣ ጠጠር ሊሆን ይችላል ከሰዎች ካወጣን በኋላ ለአስታማሚዎች ወይም ደግሞ ለታካሚው ለራሱ ማሳየት በጣም ያስፈልጋል። ምክንያቱም ምንድነው የወጣው ምንድነው የታከመው የሚለውን ጥያቄ ስለሚሆንባቸው ይሄ ነው ይወጣል፣ ይሄንን ነው የታከምከው ብሎ ማስረዳት በጣም አስፈላጊ ስለሆነ ለአስታማሚዎች ለዘመዶች ምን እንደወጣለት ምን እንደታከመ ኦፕራሲዮኑ ሲሰራ ምን እንደተገኘ ኦፕራሲዮኑ እንዴት እንደነበረ እያስረዳን ነው ማለት ነው። እዚህ ጋር በጣም አስፈላጊ በመሆኑ እዚህ ጋር ደግሞ ለሁለተኛው ሰርጀሪያችን እየተዘጋጀን ነው። ሁለተኛው ሰርጀሪ ፊስቱላ ብለን የምንጠራ ነው ወይም ፊስቱላ ኢንአ ነው። ይሄም ደግሞ ማለት ፍንጢጣ አካባቢ የሚከሰት መግል ለረጅም ጊዜ የሚያመነጭ ህመም ነው። እዚህ ጋር ለታካሚዎችን የመደንዘዣ ባለሙያዎች አነስቴሲስቶች መድኃኒት እየሰጡ ነው ማለት ነው። ይሄ ኦፕሬሽን የሚሰራው በግማሽ መደንዘዣ ነው። ይሄ ማለትም ጀርባ ላይ መርፌ ይወጋል። ከዛ በኋላ ከእምብርት በታች እንዲደነዝዝ ይሆንና ከእምብርት በታች ከደነዘዘ በኋላ ታካሚያችን የፊስቱሌክቶሚ ወይም ደግሞ ፊስቱላን የማከም ኦፕሬሽን ይሰራለታል ማለት ነው። ምንም እንኳን ታካሚው የሚደረገውን ነገር የሚሰማ ቢሆንም የሚያውቅ ቢሆንም ህመም አይሰማውም፣ ህመም አይኖረውም ማለት ነው። ምክንያቱም ከእምብርቱ በታች ስለሚደነዝዝ እዚህ ጋር ፊስቱሌክቶሚያችንን እየሰራን ነው ማለት ነው። ይሄንንም ሰርጀሪ በሰላም አጠናቀናል። ሶስተኛው ሰርጀሪያችን ቡአን በቀዶ ህክምና ለማከም ያቀድን ቢሆንም ታካሚያችን ከዚህ በፊት ምንም ግፊት ያልነበረበት እንዲሁም ስንለካ ግፊቱ ኖርማል የነበረ ቢሆንም ኦፕራሲዮኑን ለመጀመር ስናቅድ ግን ግፊቱን ስንለካ በጣም ከፍ ብሎ ስለነበረ ኦፕራሲዮኑን ለሌላ ጊዜ አስተላልፈናል ማለት ነው። የዛሬ ሰርጀሪዎቻችንን በሰላም ጨርሰን አጠናቀን ወደ ቤታችንን በመሄድ ወደ ምሳ በመሄድ ላይ ነን ማለት ነው። በጊዜ ጨርሰን መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። ይሄ ቪዲዮ ከተመቻችሁ ይሄንን አካውንት ሰብስክራይብ እንድታረጉልኝ እጠይቃችኋለሁ። ምክንያቱም ከቀዶ ህክምና ጋር የተገናኙ ቪዲዮዎችን ወደፊትም ስለምሰራላችሁ ማለት ነው። ቴንክ ዩ ባይ